ቢፍ ኦሬዲ ተጀምሯል። አበደ ቢፍ በልጅ ሚካኤልና በቴዲዮ መሀል የነበረው ቢፍ ቀላል ጎን አሌክሶን ይዞት መጥቷልና ዛሬ የመድረክ መግለጫ ተሰጥቷል። አንደኛው ግንባር ቀደም ነው አሌክስ ታምታላችሁ ያላችሁ ልጅያቸው ይህንን አልበም ከቆይታ በኋላ ከረጅም ጊዜ በኋላ ነው ወደ ሙዚቃ ተመልሶ የመጣው። ሂፕሆፕን ከጀመሩት ነኝ ብዬ ነው ማስበው። ምን አይነት ያበደ ቢፍ ሊሆን እንደሚችል አስቡት። ሶስቱ ሲያምረኝ ደግሞ ሰው ብለው ሲያምረኝ የሆነ ነገር አልበም አይደለም ዝም ብለህ በሲንግል ነገር አባቴ በቃ የሚገርም ቢፍ ይሆናል እና ሂፕሆፕን በደንብ የሚያስተምር አሪፍ የሆነ ሂፕሆፕ መንገድ በተለይ በቢቱ ደረጃ ሲገባ ያበደ ይሆናል። ልጅ ሚካኤልም እንዲህ ነው ምላሽ እንዳልኩ ነው። 3 አልበም ሰርቻለሁ፣ ስርዓት ያለው ሰጥቻለሁ። እሺ አራተኛው በኋላ የፈለኩበት ቦታ ብረግጥ የሚቀየመኝ ሰው አለ አይመስልም። የሚቀየመኝ አለ የለም አይደል? ያባበል ለቴዲዮ ናት። ቴዲዮ ምናምን ነው የሰይፉ ላይ ቀርቦ የተናገራቸው እያንዳንዱ ነገሮች ማሾር ነበር። 3 አልበሞች የቴዲዮን የምናውቃቸው ናቸው የሰራቸው አልበሞች። ግን የልጅ ሚካኤል ምንድነው ያለው ስርዓት ያላቸው 3 አልበም ስርዓት ያላቸው አልበሞች አሉ። ሳራ ባለ ትልቅ ጋራ ሳራ ማለት ልጋራ አንድ ከአጥንቱ ውጪ ሌላ ምን ወጋሽ ነው እንዴ? እንዴት ቀላል ኧረ ማመቃ ማለት ነው ማይ በቃ ህፃናት ፊት የማይከፈቱ አይነት ዘፈኖች ናቸው የተሰሩት እና ልጅ ሚካኤል ያቺን በሾርኒ ቀቀለ ማድረግ ነው ያበደ ቢፍ የሚሆን እሱን ደግሞ ሞር ሂፓፑን እንዲያሳምጥ ያደርገዋል። ለእኔ ሂውጅ ከበፊት እና አንተ ደግሞ የሚመቸሱን ሂፓፕ ኮመንት ላይ ታረጓትና አየር ላይ ደግሞ እስኪ እንዴት ነው ወይ የሚለውን ደግሞ አብረና ይበጣል እና ይለቀቅልን ያለው ሾርኒ ሆነማ በደንብ እንሰማለን። እንዴት አንሰማም ነበር?